የእግዚአብሔር ባላንጣ የሆነው ነገር በሙሉ ጠላታችን ነው። በመዳን ቀንድ በኩል እግዚአብሔር ከምን አዳነን ይላል? ከወደረኞቻችን እጅ ሁሉ ባሪያ ካደረገን ነገር ሁሉ ካቸነፈን እግዚአብሔር ከሚጠላው ነገር ሁሉ እግዚአብሔር በዚህ የማዳን ኃይል አድነውናል ነው የሚለው። በነገራችን ላይ አሁን በጌታ ከሆነን በኋላ እንኳን ለቀጣዩ ሕይወታችን አሁንም የእግዚአብሔር ጥገኞች ነን። አሁንም የእግዚአብሔር ተደጋፊዎች ነን። ከወደረኞቻችን ሁሉ እጅ ድነናል። ወደፊት መጓዝ ከፊታችን ያሉት ረጃጅሞች ናቸው። እኛ በፊታቸው እንዳንበጦች ነንና ልንወርስ አንችልም አትበሉ ወገኖቼ። ወንጌልን ለመስማት እንኳን ጆሮአችንን የከፈተው መለኮት ብቻ። መጽሐፍ እንደሚል ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከሥራ አይደለም፣ ይህም ከእግዚአብሔር ነው። ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ አለ። ጴጥሮስ ሥጋና ደምን አልገለጠልም። ሥጋና ደም ኢየሱስ የእግዚአብሔር ልጅ መሆኑን ሊገልጥልህ አይችልም። እንደዛ ጭቃ እየረገጡ እያለ ሙሴ መጥቶ የእስራኤል አምላክ ነጻ ትወጣላችሁ ብሏቸዋል ሲል ማን ነው የእስራኤል አምላክ? ኃጢአት አደንዝዟቸው፣ ፈርዖን አደንዝዟቸው የምስራቹን ለመስማት እንኳን አይችሉም ነበር። ለዚህ ነው እግዚአብሔር በጸናች እጅ በተዘረጋች ክንድ ያወጣቸው። እግዚአብሔር የእርሱን የማዳን ኃይል ባይጠቀም አትወጣም። ወንጌል ለማዳን የእግዚአብሔር ኃይል ስለሆነ መንጭቆ አወጣን እንጂ አንወጣ። እንደዛ ባሉበት ሰዓት እግዚአብሔር በተዘረጋች ክንድ በጸናች እጅ መንጭቆ አወጣቸው። ሲወጡ ሁሉ አንዳንዱ እኮ ለመሰለ ፈልጎም እንኳን ይወጣ ይል እየሄዱ ምንድነው የሚሉት? ግብጽ ሀገር ያለው ድንች፣ በጤ፣ ሽንኩርት። ከዛ ምን ይላሉ ደግሞ? እራ አለቃ ሾመን እንመለስ። እዚሁ ትንከባለላለ መመለስ። ያኔ እግዚአብሔር እጅ ነች ቀይ ባህርን የከፈለችው። አሁን በዋና ልታቋርጥ ነው። እግዚአብሔር እንደዛ አርጎ ካወጣቸውና ወደ ምድሪቱ ካስጠጋቸው በኋላ ሰባኪዎቹ መጡ። ምድሪቱ በጣም ታምራለች፣ ውብ ነች፣ ነገር ግን መውረስ አንችልም እኛ ብለው ስብከቱን ጀመሩ። መውረስ ካንተ ከተነሳ ተስፋ ቁረጥ። መውረስን ካወጣ ከመስቀሉ ስራ ከጀመርክ እነዚህን 10 ሰዎች አሰማ እና መጽሐፉ እንደሚል እኛ አንበጣነን አሉ ሰው። ኢያሱና ካሌብ ተጠየቁ፣ እናንተስ ምን ትላላችሁ? ከመጀመሪያ ያወጣን ማን ነው? እኛ ነን እንዲወጣ። ኢየሱስ ጸለየ፣ አባት ሆይ ከዓለም አወጣቸው። 2 ዓለም አለ። አንዱ የዱርዬው ዓለም ነው፣ አንዱ የሃይማኖት ዓለም። ከባዱ የሃይማኖት ዓለም ነው የወጣውበት፣ ቀላሉ የዱርዬው ዓለም። ኢየሱስ በምድር ላይ ሲኖር ያስቸገረው አመፀኛው ዓለም አይደለም። የትኛው ነው? የሃይማኖት ዓለም። ወደ ሃይማኖት በዓል እንውጣ አሉት። ወደ ታላቁ የሃይማኖት በዓል። በዛ የሃይማኖት በዓል ላይ ዱርዬ አይደለም ያሉ የሃይማኖት አባቶች። ኢየሱስ ምን አለ? እኔ ወደ ዓለም አልወጣም። ምን ነው ሲሉት ዓለም እኔን ይጠላኛል። ማን ነው የተከተለው? ቀራጮች፣ ጋለሞቶች፣ ሰካሮች። አደንዛዥ ዕፅ ነው፣ ባጠቃላይ አሳች ነው። እንደው ዝም ብለህ በትንሽ ምሳሌ ውሰድ። አንድ ዱርዬ ልጅ የሆነችን እህት ሲጠይቅ ማለት ነው፣ የሆነችን ሴት ሲጠጋ አንቺ ነይ ምናምን ነው የሚለው በግልጽ። የኛ ሲመጣ ግን አታውቁ፣ በጣም ከባድ ሰላም ነሽ እንዴ ተበረጃለሽ። ሰሞኑን ሲጸልይ በጣም ንቀው ትመጫ ውስጤ ምናምን ይላል። በጣም ከባድ ነው። እና ሰዎቹ 10 እኛ መውረስ አንችልም፣ ደቃቃነን፣ ሚጤጤነን፣ ትንንሽነን፣ አንበጣነን ምናምን አሉ። የአብርሃም የተስፋ ቃል ያላቸው እንደሆነ አይደለም የሚናገሩ፣ ያወጣቸው እግዚአብሔር እንደሆነ አይደለም የሚናገሩት። የሚያወሩት ስለ ራሳቸውና ስለ ጠላቶቻቸው ብርታት፣ ስለ ራሳቸው ድካም ነው የሚያወሩት። ስለ እግዚአብሔር እጅ አይደለም የሚያወሩት። በየመንገዱ ጉዞ ላይ ስለገጠማቸው ውድቀትና ድካም መተላለፍ ነበረ የሚያውጁት እንጂ ስለተዘረጋችሁ እጅ ስለጸናችሁ ክንድ አያወሩ። ኢያሱና ካሌብ ግን ምና ከመጀመሪያው እኛ ነን እንዴ ከዛ ይወጣ? ልክ በራሱ ብርታት የወጣ ሰው ይመስል ረሳኸው እንደ በቀደም የት ነበርክ? ከሃይማኖት ዓለም የወጣኸው እዛ ስትጃጃል ከዛ ያወጣህ እግዚአብሔር አይደለም ወይ? ተረሳ ወይ? ዛሬ እግዚአብሔር እንዲህ ጎትቶ አውጥቶን እዚህ አሳምሮ ሲያቆመን ደርሶ በራሳችን የጸደቅን ሲመስለን ጥሩ አይመጣም። ሁለቱ ምን አሉ? ያስወጣን እግዚአብሔር ነው፣ እርሱ ምን ያደርገናል? ያስገባ። ሙሴ እንደሚመራቸው እግዚአብሔር በእርሱ እንደሚመራ አምነው የሰበኩ እነዚህ ሰዎች እንዴት ነው ኢየሱስን የምንጠራጠረው? ያልገባው ሙሴ እየመራ ያስገባናል ብሎ የሚያስብ ሕዝብ ባለበት በዚያኛው ጊዜ ላይ እንዴት ነው ኢየሱስን የምንጠራጠረው? ኢየሱስ እንዲህ አለ፣ አባት ሆይ ከዓለም አወጣሃቸው፣ ለኔም ሰጣሃቸው። ማን ያስወጣን? ከሃይማኖቱም በለው ከዛኛው ዓለም ማን ያወጣን? እግዚአብሔር አወጣን። ለማን ሰጠን? ለኢየሱስ ሰጠን። ምን ብሎ ሰጠው ግን? ሲሰጠው ከሰጠኝ በጎች ሁሉ ውስጥ አንድ ስንኳ እንዳይጠፋ ነው። እንዳላጠፋ እንዴ? በግማ ይጠፋል። በግ ካልጠፋ ምኑም በግ ሆነ? ከሰጠኝ በጎች ውስጥ አንድ ስንኳ እንዳላጠፋ ይልቁንስ በፍጻሜው ቀን እንዳስነሳው ይህ የላከኝ አባቴ ፈቃድ። ወደ እኔ የሚመጣውን ሁሉ ከቶ በሰውየው ሁኔታ ማለት ነው ወደ ውጭ አላወጣም። ለምን? የመጣውም ሰውዬ አይደለም፣ ያመጣው አብ። ይህች የኛ አለመጥፋት የማን ፈቃድ ነች? ስለዚህ ለማን አሳልፎ ሰጠን? ለሲኒየር ፕሮፌት ምናምን ነው የሰጠን አይደለም። ታማኝ የሆነ የበጎች እረኛ። እናንተ የጠላትን ኃይል በማወጅ
የኢየሱስን ኃይል የምታደክሙ ይቅር ይበላችሁ፣ እረኛው ከተኩላው ይበልጣል። ስለዚህ ኢየሱስ የላከኝን የአባቴን ፈቃድ ላደርግ ነው የመጣው። የላከኝ የአባቴ ፈቃድ ከሰጠኝ በጎች ውስጥ ስንት እንኳን አንድስ እንኳን ድሮ ዳዊት በዛ ውስጥ የተናገረ እንዴት ነው ወዴት ነው ብለው እነ ሳኦል ሁሉ ወታደሩ ሁሉ ተደነቀ። እኔ አባቴን በጎች እጠብቅ ነበር፣ ከበጎቼ አንድ እንኳን አውሬ በልቶት አያውቅም። ድንገት እንኳን አንድ አውሬ ቢነክሰው ከመንጎች መሃል አንዱን ነክሶ ይዞት ቢሮጥ ተከታትዬ ሄጄ ከአፉ መትቼ አስጥለው ነበር። የዳዊት በጎች ዳዊት አለ ብለው ይሰማራሉ። መጽሐፍ እንደሚናገር እግዚአብሔር እሱ ራሱ እረኛቸው ይሆናልና በጎቹ በበረሃ ውስጥ ይመስጋል። በረሃ ምን አይነት ቦታ ነው ታውቃለህ? አውሬ፣ አንበሳ ምናምን የበዛበት ነው። እግዚአብሔር ግን እሱ ራሱ እረኛቸው ይሆናልና በጎቹ በበረሃ ውስጥ ይሰማራል። የሁለቱ ሰባኪዎች ስብከት ምን የሚል ነው? ያወጣን እግዚአብሔር ነው፣ እሱ ራሱ ያወርሰን። ማጉረምረም አሁን የተጀመረ አይደለም፣ ድሮም ነው። ለምን ሲባል የማጉረምረም ህይወት እንድትኖር፣ እምነት ያጣ ህይወት እንድትኖር፣ አንዴ ዳንክ አንዴ የጠፋ እንዲመስል የሚያደርገው ቁጥሩ ሰባኪው ብዙ። ሃይማኖቶች በሙሉ ያሉት እዚህ ጋር ነው። ወንጌል ያለው እዚህ ጋር። በወንጌል ውስጥ የተገለጠው ነገር በኢየሱስ እጅ ላይ መሆን። በግ ራስን ጠብቅ ተብሎ አይመከርም። ለዚህ ነው ማን ነው ከእናንተ መካከል በጉን በል እንግዲህ ቁጣጣሽ ደርሶ እስካርድ ድረስ ሰፈር ዞር ብላም ምንድነው የሚያደርገው? በሩ ላይ በገመድ አስሮ። የበግ ትልቁ ችሎታው ምንድነው? መጥፋት ነው። እረ ይከፋል። ተቀበዝብዞ መጥፋት። መጽሐፉ እኛ ሁላችን እንደ በጎች ራሳችንን ጠበቅን ይላል። አይ ምንድነው የሚለው? ተቀበዝብዘን ጠፋን። የበግ ችሎታ እረ በግ ኢየሱስ አንተ የበግ በጣም እየበረታ ነው ሲባል ነገ ላይ ማስታወቂያ ሁሉ ብትለጥፍ አታገኝ፣ የት እንደገባ ይታወቅ። ስለዚህ ምን አረገው? አወጣውና ለእረኛው ሰጠ። ለምን? የበግ ብቸኛ ተስፋው ማን ነው? እረኛው። በሕይወታችሁ ውስጥ ክርስትናን ራሱ ደስተኛ ሆናችሁ እንዳትኖሩበት፣ በክርስትናችሁ ሐሴት እንዳታረጉ፣ በመዳናችሁ ደስታ ሐሴት እንዳታረጉ ሰይጣን ይፈልጋል። ለምን እንደሚፈልግ ታውቃላችሁ? ኦሬዲ ሰይጣን አንድ ዕውቀት አለው፣ እንዳመለጣችሁትና እንደማያገኛችሁ ያውቃል። ግን በዚህ መዳናችሁ ደስተኞች እንድትሆኑ አይፈልግም። ለምን? በዚህ ደስታው ስትሆኑ ከሱ መንግስት ብዙ ሰው ታወጣላችሁ። ሌላ ሰው መጠቀም የለበትም። ስለዚህ አንተን ሁል ጊዜ ፈሪ ተጠራጣሪ በዘመርኩ ቁጥር ከዛ ሰው አንተን ያይና አረ ሰው ድሮ ደና ደስተኛ ነበረ፣ ምንድነው እንደዚህ ቁዝሚው ነው? ከዛ በኋላ ኢየሱስ ያድነው አረ ለራስም አልጠቀመህም ብሎ ከሄደ። በመዳን ደስታ ውስጥ ሰው ሲያገኝ የዘላለም ሕይወት ጉዳይ መረጋገጡን ስታውቅ፣ መዝሙር ዝማሬ መቀየር ሲጀምር፣ ወሬ ሁሉ መቀየር ይጀምራል። ንግግር ሁሉ ምንድነው የዚህ ምንድን ይለያል እንደ እነዚህ ጴንጤነት ስትባል ሰው በአንተ ላይ ያለውን እረፍት ይፈልጋል። ሰው በአንተ ውስጥ ያለውን ደስታ ይፈልጋል። ስለዚህ ምንድነው የሚያደርገው? በወንጌል የመጣውን ውበት የማጥፋት ስራ ይሰራል። አማኙም ፈሪ፣ እርግጠኛ ያልሆነ፣ ግራ የተጋባ የሆነ ነገር ምናምን ምሰሙትን የሚያስጠላ ነገር ያደረገው ሰው እንዴት ወደ ወንጌል ይመጣል? ኩነኔ በጣም መጥፎ ነገር። የእግዚአብሔርን ልጆች ኮንደምድ ማድረግ መኮን። እግዚአብሔር ያጸደቀውን ማን ነው የሚከስ? የሁለቱ ሰባኪዎች ስብከት ግን ያወጣን ማን ነው? እግዚአብሔር ነው። እሱ ምን ያደርገን? ያወርሰን። የመዳን ቀንድ እግዚአብሔር አስነስቶልናል። ከስንቱ ሄዳን ነው? ከጥቂት ነገር ነው። ከወደረኞቻችን ሁሉ ከወደረኞቻችን። አሁን ምን ጸልየው መተግበር ብቻ። የተሰራውን ነገር አፕሊኬሽኑ ነው። ለምናስፈጽመው ጉዳይ አይደል፣ የተፈጸመውን መተግበር፣ የተፈጸመውን ነገር መለማመድ። እግዚአብሔር ከወደረኞቻችን ሁሉ እጅ ምን አድርጎናል? አድን። ለምሳሌ እንደዚህ የሚል ቃል አለ መጽሐፍ ቅዱስ ውስጥ፣ ከሰይጣን ስልጣን ያድነናል። ጸጋ ይብዛልሽ። ከሰይጣን ስልጣን ወይም ከጨለማ ስልጣን ምን አደረገን? አዳነን። አዳነን ምንድነው? የአሁን ጊዜ የኃጢአታችንን ስርየት ወደ ተቀበልንበት ወደ ፍቅሩ ልጅ መንግስት ያፈልሰናል ይላል። አፈለሰን ይላል። የምን ጊዜ አንቀጽ ነው? የአሁን ጊዜ አንቀጽ። የተጠናቀቀ ከጨለማ ስልጣን 100% ነፃ ነን። ጭራሽ ያለነው ሳንሰጋ የምንኖርበት ዝም ብሎ የፍቅሩ ልጅ መንግስት ውስጥ ሳይሆን የኃጢአታችንን ስርየት ያገኘንበት የፍቅሩ ልጅ መንግስት። በቅዱሱ ልጁ መንግስት ውስጥ ኃጢአተኛ ተብሎ እየተጠሩ መኖር አይቻልም። ሰቀቀን። ያ የፍቅሩ ልጅ መንግስት ምን የተቀበልንበት ነው? የኃጢአታችንን ስርየት የተቀበል። ስለ ስጋችሁ ድካም ላለው ጳውሎስ እንዳለ ስጋችን ደካማ መሆኑ የታወቀ የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረትን አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳኑን አሰበ። በእርሱ በማን? በመዳን ቀንዳችን አማካኝነት። የፈራሁት አያገኘኝም በሉ፣ የጠላኝ አይወርሰኝም በሉ። እነዛ አይነት ተግዳሮቶችና ሁኔታዎች ሊቀጥሉ ሁሉ ይችላሉ። ግን እዚህ ጋር ለምን አይደርስም? አይነካል። ለብዙ ዓመታት በአካል እየተገለጠ ፋይዳ ያደርገኝ ነበር ጠላት። ሰው አየው ምን ያየዋል? ለ8 ለ9 ዓመታት ለቅሶ ቤት ድንኳን ውስጥ ቁጭ ብዬ መጥቶ ሰው ማለት ሲቀመጥ አየዋል። እግዚአብሔር ምን እንዳስተማረኝ ታውቃላችሁ? አንድ ገጠር ለአገልግሎት 1-3 ዓመት ቆይቻለሁ እና እዛ ሆኜ የአካባቢው ሰዎች የወንጌል ተቃዋሚዎች በሙሉ የግድያ ሙከራ ያደርጉብኝ ነው።
ምን አደረኩኝ? ማድርበትን ቤት የድሮ ቤቶች ታውቃላችሁ፣ ከውስጥ በእንጨት ይሾጎራል። ከዛ ገባ። ከዛ በኋላ መሾገሩን በደንብ አረጋጋ። ከዛ ላሾጉሬ ተኝቻለሁ። መብራቴን አጠፋ። ወደ 8 ሰዓት አካባቢ ስነሳ ውጩና ያለው እንደዘጋው እርግጠኛ ነኝ በደንብ አርጌ። ከዛ በኋላ መብራቱን ቀስ ብዬ የተንቀጠቀጡ ሳበራ ቤት ውስጥ ማንም የለም። እየፈራውም እያለ እግዚአብሔር እኮ እንዲም በሾጉር ሊገሉ ከሆነ ይገሉሃል አይነት ነገር እያስተማረኝ ማን እንደከፈተው አለ። አካባቢ የሆነ ነገር እንዳለ አቃ። ከዛ በኋላ በማግስቱ መክሰስ ነገር ልንበላ ከሰዎች ጋር እንግዲህ በአእምሮ እያሰላሰል ምንድነው ያ ነገር ምናምን እያልኩ እያሰላሰል። ከዛ በኋላ አንድ ሰው ከፊታችን ይመጣል። እኛ 3 ነን። ከዛ እየሄድን እያለ ከፊታችን የሚመጣው ሰውዬ ፈገግ ብሎ አሁን እዚህ ጋር የነበረው ሰውዬ ሳል የምን ሰውዬ? ኧረ 3 ነን አለ። ኧረ 4 ነበራችሁ። ይሄው አሁን ስጠጋ ነው የሌለው። በቃ ማታ የከፈትከው አንተ ነህ ሊያስተምረኝ አትንቦቅቦቅ ዳዊት። ከሁሉ በላይ ግን ያ እየመጣ ብዙ ዓመት በአካል እየተገለጠ ማለት ነው ፋይት ያደረገኝ እንድመለስ ማለት። እግዚአብሔር ደግሞ በተቃራኒው ያሳየኛል ሰማይ ላይ ጽሁፎችን እያስነበ። ከዛ ይሄ የጨለመው አይደል አንድ ቀን በምሽት ላይ ተኝቼ ከዚህ ከጣራው ላይ ይመጣል። አልጌ ይመስላል አረንጓዴ ዝልግልግ እጅ መጥቶ ሊያንቀኝ ማለት። ያን ቀን የሰጠኝ ድፍረት ከፍራሽ አልተነሳው፣ መብራት አላበራው፣ ምን አላል መጣ እዚህ ጋር ደረሰ። ውስጤ ምንም እንደማይነካኝ እርግጠኛ በኢየሱስ አይባልም። በእኛ ውስጥ ያለው ነው የሚበልጠው። ከዛ በኋላ እጁ እንዲህ ሲመጣ እንዳየው ታውቃለህ፣ እጅግ ብርቱና ግሩም እጅ ይመጣና ይሄ የሚመጣውን ዝልግልግ አስቀያሚ እጅ አውራ ጣቱን ይዞ ያጥፍና አጥፎት ወደ ላይ ይዞት በዛው ይጠፋል። ከወደረኞቻችንና ከሚጠሉን ሁሉ በእርሱ ምን ሆነን ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት። መፍራት አለማመን ነው። ድፍረት እምነትን። የፈሩትን በሙሉ ምንድነው ያላቸው? ባለማመናቸው ወቀሳቸው። የፈሩትን ሁሉ ፈራው ሲሉ ባለማመናቸው የገሰጸ ኢየሱስ ታንኳሏ ተኝቶ ያ ሁሉ ማዕበል ሲመጣ ልክነ በሰውኛ ስታዩ ይውጣል ያጠፋል። የተኛው ግን የመዳን ቀንድ ነው። እሱ ባለበት ቦታ ልትጠፋች አሳማኝ ነው። በዙሪያ ያለው ውሃ ሁሉ እየገባ ነው። ታንኳ ዝቅ እያለች ነው። እላው ላይ ክብደት አለ። እሱ ግን ውስጥ አለ። እናንተ ባለ ትዳሮች በቤታችሁ ኢየሱስ አለ። እንዲህ ቢንቀጫቀጭ አይፈርስም። እናንተ ቢዝነስ የጀመራችሁ ሰዎች ኢየሱስ ከእናንተ ጋር አለ። ቀጭቀጭ ይላል አይሰጥምም። እግዚአብሔር ከማናቃቸው ስውር እጆች አድኖን ነው። ይህ የመዳን ቀንዳችን ከጠላቶቻችን ሁሉ እጅ ስላዳንን በዘመናችን ሙሉ ዓለምን እንድንኖር ነው የተፈለገው። አለ ፍርሃትና ቀጣዩ ቃል ምን ይላል? በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ኢየሱስ የመዳን ቀንድ ሆኖ የመጣበት ዋና ምክንያት በምናችን ሁሉ እሁድ ይላል አይደል? የኮንፈረንስ ሰሞን መቼ ነው? በዘመናችን ሁሉ አለ ፍርሃት። የአይሁድና የኛ የአበሾች ፍርሃት ተመሳሳይ ጤናማ አይደለም። ከእግዚአብሔር ፍቅር የመነጨ ፍርሃት አይደለም። ስለዚህ ምን ያደርጋል ምስል ከእግዚአብሔር ባህሪ ተነስተው ከፍቅሩ ተነስተው ከቅድስናው ከንጽህናው ተነስተው የፈሩ ሳይሆን ከቅጣቱ ተነስተው የፈሩ ስለሆኑ ጤናማ አይደለም። መጽሐፍ ቅዱስ ምን ይላል? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከሆነ በፍቅር ፍርሃት የለም። ነገር ግን እግዚአብሔር ይቀጣኛል ብሎ የሚፈራው ሰው እግዚአብሔር በፍጹም ልቡ እንደወደደው ገና ያላረጋገጠ ሰው ነው ይላል በሕያው ቃል። ፍቅራችን ራሱ ለእግዚአብሔር ቼክ መደረግ አለ ወይ? ፍርሃታችን ለእግዚአብሔር ቼክ መደረግ አለ። እዚህ ቤት ውስጥ ያላችሁ ሰዎች ከቅዱስ ባህሪው ከእግዚአብሔር እነዛ ውብ የሆኑ 7 ባህሪያቶች አሉት። ሌሎችም አሉ ለኛ ያካፈላቸው። ከነዛ ባህሪያቶቹ ተደማሞት፣ አግራሞት፣ መደነቁስ ገብተን ነው የፈራ ነው ወይስ እግዚአብሔርን ሁሉም ሃይማኖት ውስጥ እንዳለ አምላክ እየወሰደ እሳት ውስጥ ተቃጠልኩ ስንል በረዶ ውስጥ የሚባለው ነገር ነው እግዚአብሔር እንድንፈራ ያደረገው? ጤናማ ፍርሃት አይደለም። ጤናማው ፍርሃት እግዚአብሔርን በማወቅ ላይ የተመሰረተ ከእግዚአብሔር ውጭ የሆነ ሌላን ነገር በመፍራት ላይ የተመሰረተ ነው። ሁሉ ጊዜ ከቸርች ስወጣ ወይ ወደ ቤቴ ስገባ ምሽት ላይ ግር ብሎ ሰው ከኮንፈረንስ ይወጣ ያለው ግለዋል። ችግሩ በማግስቱ ሰኞ መስሪያ ቤት ምናምን አለ። እንደዚህ ነው ይወርዳል ማለት። በእርሱም ከጠላቶቻችን ድነን በዘመናችን ሁሉ መቼ በዘመናችን ሁሉ አለ ፍርሃት በምን በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ያልተሰጠን አልተጠየቀን። የሌለን ነገርን አምጡ አልተባለ። ማይረቡ መባል አንችልም። ማንም ሰው እዚህ ውስጥ እኔ ርኩስ ነኝ ዴቭ ካል ኢየሱስ የእግዚአብሔር ልጅ እንደሆነ አምን ንስሐ ገባ። ደካማ እንደሆንክ አንተ ሳትነግረንም መጽሐፉ ነግሮን ጨርሷል። በአንተ ድካም ውስጥ ያለው አንተ ስላወራኸው እንጂ ብዙ ሰዎች ውስጥ ያለ ነው። ራስህን ግን መጀመሪያ በክርስቶስ እንደተቀደሰ ሰው ቁጠር። እንደተፈጸመለት ቅድስና ያለቀልህ ቅዱስ ነህ። መጽሐፍ ምን ስለሚል እዚህ ቤት እርኩስ ሰው እርኩስ ነኝ ምትል ካለ ተቀደስ አንልህ። መጽሐፉ እርኩስ ነህ፣ አዎ እርኩሱ ወደፊትም ይርከስ ነው። ቅዱስ ነህ፣ አዎ
ቅዱሱ አቤት ወደፊትም ይቀደስ። አባቱ የኢየሱስ ደም በዚህ ቤት ከንቱ ስላልሆነ አመሰግናለሁ። መስቀሉ ከንቱ ስላልሆነ አመሰግናለሁ። ልጆችህ ቅዱሳን እንደሆኑ ስላመኑ ስለሚያውቁ ስለማይክዱ አመሰግናለሁ። ይህን እምነታቸውን ስለማይጥሉ የዘላለም መጽናታቸውን ስለማይጥሉ በአንተ እጅ ለዘላለም እንደሚጠበቁ ስላመኑ አመሰግናለሁ። እንደማይጠፉ ስላመኑ አመሰግናለሁ። በታመነው እረኛ በኢየሱስ እጅ ላይ ስላሉ ከአባቴም እጅ ማንም አይነጥቃቸው ማንም አያወጣቸውም እንዳለ ልጅ ደም በዚህ ቤት ውስጥ ቦታውን ስለያዘ ክብሩን ስለያዘ ዝቅ ስላላለ በእነሱ ድካም ተነስቶ ስላልወረደ ስላላነሰ አመሰግናለሁ። ወንድሞቼ በብሉይም በአዲሱ የብሉይ እስራኤላዊ የአዲሱ ኪዳን ክርስቲያን የሁለታችንም ልክና መስፈሪያ በእግዚአብሔር ፊት ያለን መጠንና ክብር የቀረበልንን መስዋዕት ያክላል። የማንም ሰው ክብሩ በእግዚአብሔር ፊት ልምምዱ አይደለም። የማንም ሰው ክብሩ በእግዚአብሔር ፊት የሆነ መንፈሳዊ መልኮች አይደሉም። የማንም ሰው ክብሩ በእግዚአብሔር ፊት የቀረበለትን መስዋዕት ነው ያክላል። እስራኤላዊው ፍየልና በግ ምናምን የጥጃ ደም ቀርቦለታል። የዛን ያህል መቅረብ ችሏል። ፍየሉ የቀረበውን ያህል ቀርቧል። በጉ የቀረበለትን ያህል ቀርቧል። እኛ የቀረበልን ደም የእግዚአብሔር አንድያ ልጅ ንጹህ ሰውነት ቅዱስ ባህሪ በሰውነት ውስጥ የአብ አይነት ኑሮና ህይወት ያለው በምንም አይነት ፍትህ ሊገደል የማይገባው አንድ ስንኳ ኃጢአት ያልተገኘበት የእርሱ መስዋዕትነት የእርሱ ህይወት ነው በመሰዊያ ላይ የቀረበው። እርሱ የገባበትን ያህል እንድትገባ ተፈቀደ። በቀኙ ሲቀመጥ እንኳን ከፊት ተቀመጥ አልተባልክም፣ አብሮ አስቀመጠ። በእግዚአብሔር ፊት ያለህ ተቀባይነትና ከፍታ የክብር መጠን በእግዚአብሔር ፊት ያለህ ቁመና የቀረበልህን ቁርባን ያክላል። የቀረበልህን መስዋዕት ያክላል። ማንም ሰው ከዚህ እንዳያወርድህ አትፍቀድ። አዎ ለመበርታት ሞክር። እግዚአብሔር በዘመኑ ሁሉ አለ ፍርሃት በቅድስናና በጽድቅ እንድትኖር ተጠርተሃል። የማትችለውን አይደለም የተጠየቀው፣ በውስጥ የተቀመጠውን አቅም ልግለጠው ነው የተባለ። በመዳናችሁ ላይ ቅንጣት ያህል አትጠራጠሩ። ከተጠራጠራችሁ ሌላ የመዳኛ ተስፋ ፈልጉ። ታገኙ ከሆነ እሱ ባጠናቀቀው በተጠናቀቀው የመስቀል ሥራ ላይ ፍጹም ደህንነቴ ተደላድሎ አልቋል፣ ለዘላለም አልጠፋም ብለህ እመን። ወንጌል ይሄ ነው። በምንም አይነት ሁኔታ አንድም ቀን የእግዚአብሔርን ልጅ አትጠራጠሩ። በእናንተ ድካም የኢየሱስ እንደማትለኩ ሰይጣን እንዳያታልል የበረታህ ቀን ደግሞ አቤት ብርቱ አንተማ ድናሃል በቃ እንዳይልህ። ደህንነትህ በብርታትህ ደህንነትህ በድካም አልተመሰረተ። ሁሉ ጊዜ እንደምላችሁ ክርስቲያኖች ብዙ ጊዜ ሁለት ጊዜ ነው የሚሳሳቱት፣ ሲበረቱም ሲደክሙ። ሲደክሙ አይ በሰሞኑ ሁኔታ በቤተሰቤ በተፈጠረውም ችግር ባለሁበት በመስሪያ ቤት ውስጥ በገጠመኝ ውርደት ወር በቤተሰቤ ወይ በጓደኞቼ መካከል ባለኝ ነገር እግዚአብሔር ሕይወት ወጥቻለሁ፣ መንግስቱን አጥቻለሁ። አይ በዚህ ሰዓት ቢመጣ ጌታ ቀጥታን ጦሮጦስ ነኝ ብሎ በሚያስብ ሰዓት በኢየሱስ ደም ላይ ቆሞ እያሰበ እግርህን አንሳ ከደሙ ላይ አትርገጥ። ባለፈው ሰሞን ድነ የነበርከው አንተ ጥሩ ሰው ስለነበርከ መስሪያ ቤት ውስጥ ባለ ባህሪ ተገምግም አይደለም እሱ ለደሞዝ ጭማሪ ማይሆን። ከነገና ሲበረታ ደግሞ ይሄው ሰውዬ ሲበረታም ይሳሳታል። አይ አሁን በጣም በርጅጃለሁ፣ 3 ቀን ነበር ፋስት ያስኩት፣ ባይብል በቀደም ደግሞ ማርቆስ ወንጌልን አጥንቼ ጨረስኩኝ፣ አሁን ደግሞ የጸሎት ጉባኤ ላይ ያገለገልኩ ነው፣ በቃ አሁንማ ጥልቅ ነው። ይሄን የተሳሳት በሁለቱም ስታ። ደህንነትን በተመለከተ መስቀል ብቻ ይታይ፣ የተሰቀለ ብቻ ይታይ። በዛ በተከፈተ በዛ በተወጋ ጎን ውስጥ ነው እግዚአብሔር ያስገባህ። ስለዚህ በሁለቱም ጊዜ እንዳስ ድናችኋል። የወንጌሉ መልእክተኞች እኛ ነን።